ኡስታዙ በኦሮሚያ ክልል መታሰሩን ተሰማ። በኦሮሚያ ክልል በጉጂ ዞን አንድ ኡስታዝ ለዳዋ ፕሮግራም በሚንቀሳቀስበት ሰዓት እንደታሰረ እየተሰማ ይገኛል ማለት ነው። ኡስታዝ ኢብሮ በትላንትናው ዕለት እንደተያዘ እየተሰማ ነው ማለት ነው። ስለዚህ በያላችሁበት ለኡስታዝ ኢብሮ ድምጽ እንድትሆኑት እያሉ ከአካባቢው የሚወጡ መረጃዎች አሉ ማለት ነው። ስለዚህ በአንድ ሀገር ማንኛውም ሰው ተንቀሳቅሶ ሃይማኖቱን የማስተማር ወይም ደግሞ የመስበክ መብት አለው ማለት ነው። በዛ አካባቢ ያላችሁ የጸጥታ አካል ይሁን ሌሎቹ ኡስታዙን በአስቸኳይ እንድትለቁት እየተባለ ጥሪ እየተደረገ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ሰላም ጤና ይስጥልኝ የተከበራችሁ የበልግ ሚዲያ ቤተሰቦች፣ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ መጨረሻ ድረስ ተከታተሉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድማችን ኢብሮ ጀማል ወይም ኢብራሂም ጀማል የራህማ ድርጅት አንዱ አካል ነውና በሄደበት ለዳዕዋ በሄደበት በኦሮሚያ ክልል በጉጂ ዞን በቡሌ ሆራ ከተማ ላይ ታስሯልና የሚመለከተው የጸጥታ አካል ይህ ወንድማችን ህጋዊ ፍቃድ ያለውና በመጅሊስም ዘንድ የሚታወቅ ወንድማችን በመሆኑ የኛ የራህማ ድርጅት አካል በመሆኑ የሚመለከተው አካል አጣርቶ እንዲለቅ በአላህ ስም እንጠይቃለን ማለት ነው። ያው ልክ ነው። የጸጥታ አካል አንድ ሰው ሲገባ ማን ነው ምንድነው የሚል የመፈተሽ ግዴታ አለበት። ይሄንን ደግሞ ፈትሾ ህጋዊ እውቅና ስላለው ወንድማችን እንዲለቅ በአላህ ስም እንጠይቃለን። ቪዲዮውን ሼር አድርጉ፣ ሪፖስት አድርጉ ማለት ነው። ኦቦሌስ ኬኛ ኢብሮ ጀማሊን ሂዳሜራ ሁንዱም ኬሳኒ ሰገሌታ ኦቦሌስ ኬኛፍ ሰላም አለይኩም ወራህመቱላሂ ወበረካቱ።